ዘንዶ ይታየኛል። ቤተሰቦቼ በጣም ረጅም ነው እንግዲህ እየመጡ ይገበሩበታል፣ ይጣሉበታል እየተባለ ያለው ቦታ ይሄ ነው። እንግዲህ ምንችለውን ከመንግስትም ይሁን ከፖሊስ ኃይሎች ጋር ተነጋግረን ይሄ ቦታ የሚታጠርበትንና ለምንስ ወደዚህ ውስጥ ሰዎች እንደሚጣሉ ለማጣራት ብቻ ጥረት አደርጋለሁ። እቺ ልጅ ተረጋጋ፣ አረጋግቼ በስነ ስርዓት አወራታለሁ። ለእናንተም ደግሞ ያንን ማሳያችሁ ነው የሚሆነው። ውድ ቤተሰቦች እንግዲህ ዘንዶ ይኖርበታል፣ ይቀለበታል የተባለ ቦታ ነው። ከላዩ ላይ በጣም ብዙ ነፍሳት ትላትሎች አሉ። ህፃን ልጅ እዚህ አምጥቶ መጣል ምን አይነት አረመኔነት እንደሆነ እንግዲህ እግዚአብሔር ይወቀው። ብቻ የሁላችንን ልጅ ፈጣሪ ጠብቅልን። እቺ ልጅ አረጋግቻት ደግሞ መልሼ እናንተ ፊት ማቀርባት ነው የሚሆነው። ማን እየላካት ለምን እንዲያረገች እንደሆነ ደግሞ በደንብ ከሷ አንደበት የምንሰማ ነው የሚሆነው። እዚህ አካባቢ እንቅስቃሴ ይታየኛል ይመስለኛል። ሰዓቱ ነው የሆነ የሚተነፍስና የሚወጣ ነገር እንደ ዘንዶ አይነት ነገር ነው። እኔ ከዚህ በፊት ያው አጋጥሞኝ ብዙ ህይወቴን ስለምታውቁት አጋጥሞኝ ስለነበር ብዙም የመደንገጥም ግራ የመጋባትም ስሜት የለኝም። እዛ አካባቢ የሚታይ ከሆነ ካሜራማን በደንብ አቅርባ አሳያቸው። ዘንዶ ይታየኛል። በጣም ረጅም ነው፣ እየመጣ አይነት ነው። እንቅስቃሴው የውሃ እንቅስቃሴም አለው። ውድ ቤተሰቦቼ ብቻ ፈጣሪ የሁላችንንም ልጅ ከዚህ ጉድ ይጠብቅላለሁ። እናንተ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁኝ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እሷን አረጋግተን ደግሞ ምን እንደምትለን አብረን የምናይ ይሆናል። እሺ ካንቺ ጋር ብዙ ሰጣ ገባ ውስጥ መግባት አልፈልግም ከዚህ በላይ። እኛ ደክሞናል። ብዙ ነገሮችን ለማስተካከል የምንሮጥ ሰዎች እንጂ እንደናንተ የልጆች ህይወት ለማጥፋት የምንሮጥ ሰዎች አይደለም። ቆይ ምንድን ነው የምትፈልገው ከኛ? ስለምታደርጊው ነገር ማወቅ ፈልጋለሁ። ያየውን ነገር አይተሃል አይደል? ለምን አትሆን? ቆይ ለምን አትሆን? ያለውን ነገር በቃ ተው፣ እርሳው እስኪ። ምን ማለት ነው እርሳው ማለት? ቆይ ለህይወት እንትን አትልም አንተ? ኖ ህይወት አይደለም አሁን መኖር አትፈልግም? ህይወት አይደለም። እነዚህ ህፃናቶች እየሞቱ እያለቁ እኛ ኖርን አልኖርን ምን ትርጉም አለው? ይልክና አሁንም ደግሜ ደጋግሜ ምን ይቅርብ በቃ ተው። እኛም እኮ ፈልገን አይደለም፣ ፈልጌ ይመስላል ይሁን ስራ የሚሰራው ሶታ አይደለም። ለምን እንደምትሰሪ በቃ በጣም ጥሩ አይደለም። ሪስክ አለው። እኔ ለህይወቴን እፈልጋታለሁ። ቤተሰቦችን እንድኖርልኝ እፈልጋለሁ እኔ። ስለዚህ ቤተሰቦችን ለማኖር የሰው ልጅ ትገያለሽ ነው ባጠቃላይ። እኔ አልገልም። አሁንም የነገርኩ እኔ አልገልም። በቃ የተባልኩትን ነው የማደርገው። ይቅርብህ ተው፣ ተው አንተ ልጅ ይቅርብህ። ልትወረውሪ ውስጥ እኮ ነው የደረስነው አይደል? ልጁ ወረድ እኮ የሞተ ልጅ ነው። ምን ማለት ነው? ለምን ሞተ? እሱ ራሱ እንደሚያስጠይቅሽ ታውቂያለሽ? ለምን ሞተ? በቃውን ያየውን ነገር አይታል አይደል? ለምን አትተውም? ይሄን ነገር ይቅርብህ በቃ። እናንም ደግሜ ደጋግሜ የምነግርህ ነገር ይቅርብህ ተው። የኔት ብተወው ኖሮ ይሄ ነገር በጣም አስፈሪ ነገር ነው። ተው ይኸውልሽ፣ ብተወው ኖሮ አይቼሽ አልፍ ነበር። ኦር ደግሞ ያገኘሁሽ ሰዓት አውርቼሽ ተውሽ ነበር። ቋቃለ በቃ ያየኸውን አየክ አይደል? የተፈጠረው ነገር ተፈጠረ። በቃ ይሄን ነገር እርሳው፣ መርሳት አትችልም። በቃ ጀስት ተው፣ የራስህን ህይወት ቀጥል። እንዴ እኔም እኮ ልጅ ከዚህ ጉዳይ ጋር እናንተ ህይወትስ የተገናኘ ቢሆንስ? ባይሆንም ስራዬ ነው። አሁን እኔ የምተውበት ምክንያት የለም። አሁን ካንቺ የምፈልገው በማን አማካኝነት ወይ ደግሞ በምን ምክንያት እዚህ ውስጥ ገባሽ? ማን ነው ሲን ስራ የሚያሰራሽ? እርግጠኛ ነኝ ብቻሽን አትመስይኝ። አንቺ ጋር የሚያመጣው ኢንካም ምንድነው? ጥቅሙ ምንድነው? ከኔ ጋር እንደዚህ የሚመጣ ጥቅም የለውም። እንዳለ በተዘዋዋሪ በጎንዮሽ ከኔ ጋርም ጉዳት ነው ይዞብኝ የሚመጣው። ምንድነው ጉዳቱ ላንቺ? እዚህ ጋኛ እንዳልከው ነው። በቃ ይሄን ነገር እንደዚህ ብዬ መንገር ፈልጌ አይደለም። አሁንም ነገር እየሰማኸኝ ነው አይደል? ይቅርብ በቃ አንተ ብትው ይሻላል ይሄን ነገር። ምክንያቱም ከኛ ግዴታ መገበር ስላለብን ገበራለን እኮ። ምንድነው ጥቅሙ? ይሄ ነገር ካሁን እንደዚህ ብዬ ማብራራቱ ራሱ እኮ በቃ ሌላ እንትን ነው የሚሆነው ላንተ። ምን ማለት ነው? ይልክ በቃ አውሊያው የፈቀደውና እሱ የፈለገው ነው የሚሆነው። በቃ እሱ የፈለገውን ያዘናል። ልጅ አምጡልን እንባላለን። ድንግል ሴቶችን እናመጣ እንደረጋለን። ግዴታ መሆን ስላለበት ያንን ነገር ሳናረክ ከቀረን ደግሞ የኛም ህይወት በጣም አስጊ ነው። እናንተ እነማን ናችሁ? እኔ ራሴ በህይወቴ እኔ ቤተሰቦቼ ህይወቴን በቃ በጣም አደጋ ላይ ነው የምጥለው። ይሄንን ስራ ከመስራትሽ በፊት ሌላ አማራጭ አልነበረሽም? ልክ እንዳልኩ ነው። በአጋጣሚ የተገናኘ ነው። እናቴን ትንሽ አሞብኝ ነበርና በምንም ነገር እንትን ማለት አልቻልኩም። ሰዎች እሳቸው ጋር ሂጂ አዋቂ ናቸው ብለው ወደሳቸው ላኩኝ። ያለውን ነገር ነገርኳቸው።
በእርግጥ ለእናቴም እንትን ብለውልኛል። የተሻለ ነገር በቃ በጣም አቅሜ ዝቅተኛ ነበርና በገንዘብ በብዙ ነገር ኢኮኖሚ እንዲያድግ ብዙ ነገር አድርገውልኛል። እናትሽንም አድነውልሻል? አዎ። እርግጠኛ ነሽ ግን እናትሽ የዳኑት በሱ ነው? እንግዲህ እንዳልኩ ነው። ያልሄደችበት ሆስፒታል የለም፣ ያልሄድንበት ቦታ አልነበረም። እንደ አጋጣሚ እሳቸው ጋር ወሰድናቸው። የሚሆነው ሆነ። እናቴ ተሻላት። ከዛም በኋላ በቃ በኢኮኖሚ በጣም ይወረድ ነበር። በቃ እሳቸው አርጉ የሚሉኝን እያረኩኝ የተሻለ ነገር ውስጥ የተሻለ ኢኮኖሚ ያገኙ። እሳቸው የምትያቸው ማን ናቸው? እሳቸው ናቸው። ማን ናቸው? እንደዚህ ተብሎ ግንጥል ተደርጎ አይጠራም። እሳቸው አውሊያው ያዘዙኝን አደርጋለሁ እኔ። አዛዡ ማን ነው? አሁን አንቺን መንፈስ ነው የሚያናግርሽ? በሰው በኩል ነው ለአንቺ መልእክቱ የሚደርስሽ? መንፈሱ በእሳቸው በኩል ነው የሚደርሰን፣ በሴትዮዋ በኩል ነው የሚደርሰን። እንደዚህ አይባልም። አሁን እንደዚህ በየጠሩበት ራሱ ተው ምን እንዳትሆኚ ነው። እስኪ የጠቀመሽን ጥቅም ንገሪኝ እስኪ። ለአንቺ አሁን ያለሽበት ህይወት ላይ የጨመረልሽ ነገር አለ? እኔ ነገርኩህ እኮ እኔ አሁን ተው ይቅርብህ። ነው እንደዚህ ብዬ ታስወረኝ። እኔንም ነው እኮ ይዘገረል የምትገባው አንተ ልጅ። አዳምጪ። ለአንቺ ህይወትሽ ላይ የቀየረልሽ ነገር አለ? አዎ። ምን? በቃ የተሻለ ኢኮኖሚ አግኝቻለሁ። በቃ ገንዘብ አሪፍ ገንዘብ እያገኘሁ ነው። ጥሩ ነገር አልቸገርም። ህሊና ግን የለሽ አረ? ህሊናችንን ማቆየው እንትን ካለ እስቲ ቆይ አይደለም እንዲህ ማውራታችን ካልቀረ በዚህ ምክንያት እቺን ሴትዮ አገኘሻት። ከዛ በኋላ አንቺ እዚህ ቤት ውስጥ የቀረሽበት ምክንያት ምንድነው? ይኸውልህ እሳቸውን አልታዘዝም ብሎ ወጣ። ደህና ኑሮ ኖሮ ይሄው አንዷን አሳብዷት ብቻዋን ይሄው መንገድ ለመንገድ እንደ እብድ ስትሆን ነው የምትለው። ይሄው አብዳለች። ጨርቋን ጥላለች። በቃ ጨርቋን ጥላ ልጆቿ እንደሷ መኖር አይሻልም ወይ? ለምን ብዬ ቤተሰብ አለኝ፣ የማስተዳድረው ቤተሰብ አለኝ። አሁን ልጄን ለማንትቼ አሁን ያልሽኝም እኮ ሴት ልጆቿን ሜዳ ላይ በትና አብዳ እየኖረች ነው አልሽ። አብዳለች። በቃ ጭርል ብላለች። ሁለት ሰው ደግሞ አስገድለዋል። እሳቸው ምንም ማድረግ ይችላሉ። እኔ መቆየት እፈልጋለሁ፣ ልኖርበት እባክህ። የተረዳሁሽ እኮ ነው፣ ሳልረዳሽ ቀርቼ አይደለም። ግን እኔ አሁን ከአንቺ ጋር እዚህ ጋር ቁጭ ብዬ ጊዜን ማቃጠል ያለሁት ስለ ሴትዮዋ ወይ ደግሞ ስለ ሴትዮሽ የምትነግሪኝ ነገር ካለ እሱን ለማወቅ አንቺ ነሽ የማትይው። ቃል አይወጣብህ። ለአንተ ጥሩ አይደለም። ተይ ቆልፈዋል። ላንቺ እሱ ከባድነቱ ላንቺ ነው። እኔ አሁን የሚመለከተኝ ጉዳይ የለም ስለሷ ወር ደግሞ አንቱ ተባለች እሱ ተባለ እኔ አይመለከተኝም ነው። ተው ይቅርብህ። አሁንም ደጋግሜ እየነገርኩ ነው። ተው ይቅርብህ። እሺ እስኪ ስለ ሴትዮዋ ንገሪኝ። ሴትዮዋ አይባልም። ሴትዮዋ አታስብለኝ። እሺ ማን ነው የሚባለው? እሺ ስለ እሳቸው ንገሪኝ እስኪ ንገሪኝ ስለ ሴትዮዋ። ይኸውልህ እሳቸው ማለት በቃ የሚፈልጉት እንደዚህ ግብር በቃ የህፃናት እንደሚፈልጉ ይችላሉ። የሚገበርላቸው የድንግል ሴቶችን ይፈልጋሉ። በቃ አውሊያው የሚላቸውን ነገር ሁሉ ግዴታ ለእሳቸው መደረግ። እሺ ገንዘቡን የሚሰጣችሁ ማለት ነው? ገንዘቡ የማያመጣላቸው የለም ለእሳቸው ገንዘቡን። ብዙ ሰዎች እንዳልኩ እንደዚህ ይመጣሉ፣ ይታዘዛሉ፣ ለሰው የሚፈልጉትን ይጠይቃሉ። በቃ ስለሃቸው ሲደርስ ይዘው ይመጣሉ ገንዘብ። ምን እሳቸው ጋር ምንም ነገር የሰጣ ነገር የለም። እሳቸው ጋር ሁሉ ሙሉ ነው። ገባህ አይደለ? በብዙ ነገሮች ሽባ አድርገው ሊያስቀምጡ ይችላሉ። ቁልፍልፍ አድርገው ሊያስቀምጡ ይችላሉ። ቤታቸው ውስጥ በአዳም ልኮ ያመልካሉ እኚህ ሴትዮ። እስካሁን እየነገርኩ ያለሁት ምንድን ኖ አይደለም፣ እንደ ማንኛውም አዋቂ ያልሽው እንጂ ያው ጠንቋይ ነው። እንደ ማንኛውም ጠንቋይ ቤት ውስጥ ሰዎች እየተሰበሰቡ ድቤ እየተደበደበ ቡና እየተፈለ ይጠነቆላሉ ነው እያልኩሽ ያለሁት። ስራው እሱ ነው። እየነገርኩ እኮ ነው ያለሁት። አሁን ይሄንን ነገሩን ለአሁን እናንተ ጋር እንደመጣሁ ታውቃለች። ይኸው እንግዲህ አሁን ይኸው አንተ ጋር መጥቻለሁ አይደል? ቁጭ ብያለሁ። በምንድን ነው የምታውቀው እሱ? እንዴ ይነግራችኋል። አውሊያው ላያችሁ ላይ ያለ ይታወቃችኋል። የትም ልንቀሳቀስ እኔ ይታወቃችኋል። አሁን ቁርስ ሽሮ በልቼ ከሆነ ይታወቃችኋል። እሳቸው ሁሉን አዋቂ ናቸው። የማያውቁት ነገር የለም። ተው ይቅርብህ አንተ ልጅ ተው። እኔ ተው ብያለሁ። እኔ ይቅርብህ። የኔንም እንደው አላውቅም። እንደው አንድ ኢየሱስ ፈጣሪ ነው የሚያውቀው። እሺ ስለዚህ ያሉበትን ቦታ ለኔ ልትጠቁሚ ፈቃደኛ ነሽ? እኔ ልችል አይደለም። ምን ማለት ነው? ይሄውልሽ እንትን እየጠየቅኩሽ እኮ አይደለም እኮ ይሄውን ግዴታሽ ስለሆነ ነው። እንዴት ምን ማለት ነው ግዴታሽ? እኔ አንተ በህይወት እንድኖር አትፈልግም?
ለቤተሰቦቼ ጠንቅ ምንም አትሆኝ። ማን ምን እንደሆነው እንዳትሆኝ ነው። ሁሉም እንደሆኑት እየነገርኩህ ነው። አሳብደዋታል። ይኸው ሙቷል። እኔ ተው እንደው አንድ ልጅ አለችኝ፣ እሷ ላሳድግባት። ምንም አትሆኝ። እርግጠኛ ሆኜ የምነግርሽ ምንም አትሆኝም ነው። ምንም እንደማትሆኝ እነግርሻለሁ በእርግጠኝነት። እየሰማሽ ነው አይደል? ምንም ውስጥሽን የሚያስፈራሽ ነገር የለም፣ የሚያስጨንቅሽ ነገር የለም። እኔ አሁን ከማንም ከናንተ በላይ የሚያሳስበኝ የልጄ ጉዳይ ነው። የራሴ ልጅ ፍለጋ ላይ። ቆይ አንተ ልጅ ምን አይነት ናት? ወንድ ነው። አይተሽው የምታውቂ ከሆነ ፎቶውን አሳይሻለሁ። አይተሽው ከሆነም ትነግሪናለሽ። ግን እነዚህ ሰዎች እየሰሩ ያሉት ስራ ግን አግባብ ስላልሆነ ማስቆምም ካለብን እናስቆማቸዋለን። ማን? አንተ? እነሱን? እሳቸውን? አዎ እኔ ሴትዮዋ። እንዴት ብለህ? እሱን እናየዋለን። እሳቸውን እኮ አይደለም የምትይዘው እኮ ላያቸው ላይ ያለው እኮ ነው። እንዴት ብሎ ነው ከእሳቸው ጋር ግብ የምትፈጥረው? እኔ በምችለው አቅም እታገላለሁ። አልችልም ብዬ ወደኋላ ቀርቻለሁ። እሞክራለሁ። በተቻለኝ አቅም ባለኝ አማራጭ ሁሉ ሞክሬ እነዚህ ሰዎች ለማስቆም ሞክራለሁ። ወደ ቤተሰቦቻችን ካሜራማንም አልይዝም፣ በራሴ ካሜራ ይዤ የሚሄድበት ነገር ነው አሁን የተፈጠረው። እሷ ያሉበትን አድራሻ ትነግረናለች፣ እኛ ደግሞ ወደዛ ቦታ እንሄዳለን። ቅድም እንግዲህ የተፈጠረውን አይታችኋል። ልጁ በህይወት የለም አለች እንጂ ልጁ በህይወት ያለ ልጅ ነው። አሁንም ከአንቺ ጋር ጨረስኩ። ስለዚህ እኚህ ሴትዮ ትበላት፣ ሴትዮዋ ምን እያረገች እንደሆነ ምን እየተፈጠረ እንደሆነ አብረን ገብተን እናያለን። እናንተ ግን አብሮነታችሁ አይለየን። በጣም በብዙ ስራ ተወጥረናል። ከእናንተም ጋር ከተገናኘን ትንሽ ቆየት ሳንል አንቀርም። ውድ ቤተሰቦቼ እንዲህ ተረጋግቼ ማወርቻችሁ አላውቅም። የልጄም ጉዳይ አለ፣ በአንድ በኩል ደግሞ የእስክንድርም ጉዳይ አለ። ብቻ ብዙ አጣብቂኝ ውስጥ ነው ያለ ነው። ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አይረሳ። አሁንም ሀሳብ አስተያየት ኮሜንት ሴክሽን ላይ ያስቀመጣችሁ ምን ያጋጥመን ይሆን የሚለውን እየተነጋገራችሁበት ጠብቁን። እዛ